ስድስት ላይ እናንተም ጌታቸው መጥቶ ደጁን ሲያንኳኳው ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሏል። ጌታቸው በመጣ ጊዜ ልክ ስትኖሩ ምን ምሰሉ አለ? ዝም ብላችሁ ተረጋግታችሁ ጸጥ ብላችሁ ሐሳብ እንደሌለው ስራ እንደሌለው ሰው አትኑሩ አይደል? እንደ ኢሌንን ጌታ የተናገረው ነገር ሳይ የኤምባሲ ዘበኛ እንደ ኤምባሲ ዘበኛ ሁኑ፣ ወይ ደግሞ እንደ ቤተ መንግስት ዘበኛ ሁኑ፣ ወይ ደግሞ እንደ ታዋቂ አክተርስ ዘበኛ ሁኑ። ስለዚህ ያን የሜሲ ቦዲጋርድ አለና ሜሲን ሰው ለክፉም ለደግም ወደ ሜሲ ሰው ከሮጠ ከሰው ቀድሞ ሮጦ መካከል ጨዋታ ላይ ይሁን ምን ይሁን ስራው ሮጦ በሜሲና በሌላ ሰው አደጋ እንዳይደርስበት መከላከል ነውና እንደዚህ ሁሉ አለ ጌታ ኢየሱስ። ጌታቸው ሲመጣ ፈጥነው በሩን ከሰርግ አምሽቶ ሲመጣ አለ እያንቀላፉ ምን እያሉ ቢያገኝ በር ሲያንኳኳ አልከፍትለት ቢሉ አንዳንድ ጊዜ እኛ ቸርች ውስጥ ስንጸልይ በሩን ስንዘጋው ራሱ ይቆለፋል። ከዛ ሰዎች ይመጡና እኛ ጸሎት ላይ ነን ቢደውሉ ወይ ስብሰባ ላይ ስንከፍትላቸው ይናደርጋል። ማንም ስልኩን የሚያለም ስንት ሰዓት ቆመን ብርድ ላይ ምናምን ይላል። አጋጥማችሁ ወይ ቤታችሁ ቁርሳችሁ ረሳችሁ ስትመለሱ ልጆቻችሁ ላይ ልትቆጡ ትችላላችሁ። ቤቶቻችን አይደሉም ቤታችሁ ላይ አሰራችሁ ላይ እንዲህ ብታረጉ አስባችሁታል? እንደዛ ነው ጌታ ኢየሱስ ክርስቶስ ሲመጣ ፈጥነው። በጣም የሚገርመኝ ነገር እሱ አይደለም እኔ ፈጥነው የሚከፍቱለትስ ክብር ለጌታ ይሁን። ወዲያው ከሰርግ እስኪመለስ ድረስ በር የሚጠብቁትን ሰዎችን ምሰሉ። በጣም በቃ ስትሪክት የሆነ እንግሊዝ ሀገር አይታችኋል። የንጉስ ዘበኞች እንደዛ መስላችሁ ጠብቁ። ጌታቸው ሲመጣ በር የሚከፍቱትስ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ክብር ለጌታ ይሁን። እውነት እላችኋለሁ ይላል ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦ ያገለግላቸዋል ይላል። ክብር ለጌታ ይሁን። ታጥቆ ምን ያደርጋቸዋል? የሚገባችሁ ሴቶች ናቸው የሚገባችሁ። እንደዚህ ሽርጣቸውን አለ ሸብ አድርጎ ጌታው እኮ ነው ሸብ አድርጎ ሰራተኞች በሉ አሁን የምግብ ዳይኒንግ ቴብል ላይ ተቀመጡ ብሎ ሰርቭ ያደርጋቸዋል። ቀርቦ ያገለግላቸዋል። እኔ መቅረብ የሚባለው ድረስ ይገባኛል። ክብር ለጌታ ህልውናው ማለት ነው። አያችሁ ጌታን ስናገለግል ምንም ያላገኘን ሊመን ይመስለናል። እግዚአብሔር ይቀርበናል። ይሄንን በዮሐንስ ወንጌልም ላይ ጌታ ኢየሱስ ክርስቶስ ሲናገር ለሚያገለግለኝ ቢኖር ይከተለኝ፣ እነሆ እኔ ባለሁበት አገልጋይ ደግሞ በዚያ ይሆናል አይደል? የሌዊ ትርፉ ምንድነው? ሌዊ ምንድነው ትርፉ? ርስ አይሆንለትም አለ እግዚአብሔር አይደል? አይሆንለትም። በእስራኤል ሕዝብ መካከል መሬት አትስጧቸዋል፣ በእርሻም ቢሆን መሬት አትስጧቸው፣ ርስታቸው እኔ እግዚአብሔር ነኝ። ብዙ ሰው ይሄን ነገር እንደ ቤኔፊት አየው፣ እንደ ትርፍ አየው። ርስታቸው እኔ እግዚአብሔር ነኝ። እኔና እናንተ እግዚአብሔርን ስናገለግል ግራ ቀኛችንን ስናይ ከሌሎች ያነስን በከንቱ የደከምን ለእግዚአብሔር ስንሰጋ በከንቱ ጊዜያችንን ያቃጠልን ይመስለን ይችላል። ርስታችን እግዚአብሔር ቀርቦ ያገለግላቸዋል። ሃሌሉያ! ከህልውናው የሚበልጥ ነገር አለ ወይ? እኔ ባለሁበት የሚያገለግለኝ ቢኖር ይከተል፣ እኔ ባለሁበት አገልጋይ ደግሞ በዛ ይኖራል። ሃሌሉያ! በህልውናው መኖር ኢየሱስ ክርስቶስ ሃሌሉያ! በህልውናው ውስጥ እንኖራለን፣ ከሱ ጋራ እንኖራለን። ስንሰጋ ከሱ ጋራ ህብረትን እናደርጋለን። ኢየሱስ እግዚአብሔር አይተው የሱን ስራ ነው የምንሰራው፣ የሱን መንግስት ነው የምናሰራው፣ የሱን ትእዛዝ ነው የምንፈጽመው። ኢየሱስ ክርስቶስ ጌታ ነው። ወንድሞቼና እህቶቼ ትጋት የሆነ ነገር ለማግኘት የምንሄድበት ርቀት ስለሆነ የሆነ ተክሰን የሆነ ነገር ለመቀበል የምንሄድበት ርቀት ስለሚመስለን ነው የምንሰንፈው። ብዙ ጊዜ ትጋት ስለተቀበልን የምናደርገው ነገር